በትግራይ ውስጥ የሚታዩ ሁነቶች አሉ። እነዛን በስሱ አይተናቸው እናልፋለን። እንደ ሀገር ስለሚመለከተን ማለት ነው። እንደ ሀገር ስለሚመለከተን በሀገራችን ጉዳይ ደግሞ የራሳችንን ሐሳብ ይጣፍጥ አይጣፍጥ፣ ይምረር ይጎምዝዝ፣ ምን ይበል የራሱ ጉዳይ ነው። ግን ሐሳብ ሰጥተን እናልፋለን ማለት ነው። የትግራይ ጉዳይ የተነገረ ነው። ምንም የምንጨምርበት ነገር የለም። የኔ ስለ ትግራይ ስናገር ወይ ስለ ኦሮሞ ወይ ስለ አማራ ስናገር በዲፕሎማት ወይም ደግሞ በዲፕሎማሲ ቋንቋ ስለማልናገር እና ደግሞ ትንሽ መረቅ እንዲኖረው ስለማላደርግ ደረቅ ኮቾሮ በቃ ጥርስ የሚሰብር ስለሆነ ንግግሬ ላይጥም ይችላል፣ ላይታኘክ ይችላል እንጂ ያው እናገራለሁ። ዘወትር እናገራለሁ። በትግራይ እየታየ ያለው ነገር እኔ የምመለከተው ከመንፈሳዊ አይን አንጻር ነው። የትግራይን ጉዳይ የምመለከተው በመንፈሳዊ አይን አንጻር ጉዳይ ነው። ትግራይ ሀገረ ቅዱሳን ናት። ትግራይ ብትሄዱ ድንጋዩ ገዳም ነው፣ ተራራው ገዳም ነው፣ ጫካው ገዳም ነው። 24 ሰዓት ስመ እግዚአብሔር የሚጠራበት ነው። ቅዱስ 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 የሚባልበት ነው። እግዚአብሔር የሚመሰገንበት የሚመለክበት ነው። ብዙ ቅዱሳን የወጡበት ነው ትግራይ። ነገር ግን ህወሓት የምትባል ባንዳ ዲቃላ ጸረ ኢትዮጵያ ማቴሪያሊስት የአልባንያ ኮሚኒስት ተከታይ ከመጣች በኋላ ትግራይን አረከሰቻት። ያን ሃይማኖተኛ ህዝብ አረከሰች። ከእግዚአብሔር ከአምላኩ ለየች። ኢትዮጵያን እንዲጠላ አደረገች። ራሱን ህወሓት የሚባለው በአምላክ ቦታ ራሱን ተክቶ የሚመለክ ሆነ።